ሞተሽ ማለት ነው ከመጋኝ ነው ከአባዬ ጋር ነው አባቴ እኮ ከሞተ 15 ቀን አለፈው በቃ ተው ነፍሱ በሰላም ተረፈበት አባዬ በቃ አንዴ እናትና አባት ሞተዋል ምንድነው የምታወሪው ተዋቸው በቃ what a start that is አይዞሽ አረ ዶክተር ነው ነገር አርግባከ ለጁኮ ተከለከለች ወይኔ ልቅማዴ አረ ሶል ናት ዝጋ ሄሎ በርጣሚውስ ወይኔ ማን እባክህ ችግር ውስጥ ነኝ እባክህ ተው ምንድነው እባክህ አሁኑና በእናትህ ጊዜ የለኝም መጣው ወይኔ ቅሌት ይኸው መጣ አንተ ምን ሆነ ነው አንተ ነህ ገንዘቡን ከፍለው አልገባኝም ቆይ እኔ ላስረዳ ትንሽ ቁማር ነገር ተጫወተንና ገንዘብ ተበላው እና እምከፍለው ብር የለኝም ታዲያ እኔ ምን አገባኝ ያለኝ አንተ ብቻ ነህ እናት አባት የለኝም ታውቃለህ ይሄን ቆይ ሚስትና ልጆችስ እነሱንም አበላቸው ቆይ እሺ ስንት ብር ነው 500 ሺህ ብር ነው 500 እኔ በህይወት 500 ሺህ ብር አይቻለው ምን ማለት ነው ቲክቶከር አይደለ እንዴ እና ቢሆንስ እንደውኒ መሞቴ ነው በቃ እንደውም እሱ ሳይሆን አንተ ነህ የገደልከኝ ቆይ እሺ ወይ ከመኪናው ስላምጣ እሺ እኔ አባት ይወልድ ያመጣ አንተ ክፉ እንደዚህ አይነት ወንድም የለም አየህ እንደውም እቺን ቁማር እንደግማታለን እሺ ጥሩ ሰው ነው መጥፎ ሰው ነው አረ እኔ በጣም ጥሩ ሰው ነኝ ወንድሜ ጥሩ ሰው ወደ ገነት ነው የሚገባው ቤቢ ሰለሞን ይባላል ለኔ አዲሱ ፍቅረኛዬ ነው ላንተ ደግሞ አዲሱ እንጀራ አባት ነው ምን ማለት ነው እንጀራ አባት ማይ ያባታልኛ እንዴ የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ ሳልዬ ብቻ ነው የምፈልገው እንዴ ምን ማለት ስምን ግባ ወደ መኝታ ቤት አንተ አናቱ ምን ያክላል ምን አለ ሄሎ አባዬ ማን አዲስ እንጀራ አባት ይዘን ሊመጣች እቺ ማትረባ ሰዓቱ ደርሷል እንግዲህ ምን ማድረግ እንዳለበት አቃለ አዎ አባዬ ፈጽሞ እሺ እና አባታ ፈጣን ምንድነው ሄሎ አባዬ አረጋዋለሁ ጀግና የኔ ልጅ አሁን መገናኛ ሰዓታችን ደርሷል ቁጭ ብለህ እጄን ወደ ላይ ልጄ አባዬ አደረከው አባዬ ሰላም ነው እንደሚ ሰላም ነው በቀላሉ 10 ሺህ ብር መስራት ትፈልጋለህ አዎ ምን ማድረግ ነው ይሄንን ውሃ ብቻ በመቅመስ ጣሙን መንገር በቃ አዎ ናምጣው ተቀልዳለኝ ያው ውሃ ነው ቆይ ናምጣው እስኪ አሁን ጠጣው ያው ውሃ እኮ ነው የሰው ልጅ አይደለም እንዴ ቆይ እስኪ አሁን ያት ያው ነው ምንም ልጅ ይቅርታ አባቴ በጣም ስለቸገረኝ ያው 10 ሺህ ብር ሰላም እንዴት ናችሁ በቀናቱ ስለሚጀምረው ስለ በርጠሚውስ ታለንት ሾው ሰምታችኋል እኔ ከታሚሶል ኮሙኒኬሽን ጋር በመተባበር ለሀቀም ብቻ የሚቆይ በኢትዮጵያ ትልቁን ታለንት ሾው በኤግዚቢሽን ማዕከል አዘጋጅተናል በዚህም ታለንት ሾው ላይ አዳዲስና ባለተሰጥኦ የሆኑ ወጣቶችን እናወዳድራለን እንሸልማለን ለአሸናፊዎቹም ትልቅ የሆነ ገንዘብና ልዩ የሆኑ ሽልማቶችን አዘጋጅተናል እናም በዚህ ትልቅ ዝግጅት ላይ ምርትና አገልግሎታችሁን ማስተዋወቅ የምትፈልጉ ማንኛውም ድርጅቶች በዚህ 5 ቀን ውስጥ በመመዝገብ ድርጅታችሁን ማስተዋወቅ ትችላላችሁ ለበለጠ መረጃ በእነዚህ ስልኮች እየደወሉ መረጃ ማግኘት ትችላላችሁ እንዲሁም ለተወዳዳሪዎች በቅርቡ ምዝገባ ስለምንጀምር ዝግጁ ሆናችሁ ጠብቁ እንገናኛለን እንኳን አደረሰሽ እናት ዓለም ውዴ የመኖሬ ዋርታ ክብሬ ነሽ ኩራቴ እንዳይከፋሽማ ሆድሽ እንዳይባባ ይኸው መጣኩልሽ መስከረም ሲጠባ እዮሃ አበባዬ አበባ አበባዬ አንተ ደረስ አትነሳ
አትነሳም። የምሸጥበት ቦታ ፈልግ ብዬ አንተ እዚህ ተኝተሃል። ተነስ። ምን አይነት ነገር ነው? የጥለኝ ሄደን እናቴ ቀስቀሳኝ እኮ ነው። ለምን? እናቴ ነጋዴ ነችና እቃ የምትሸጥበት ቦታ ፈልጋ፣ እኔ ደግሞ ግራ ገባኝ። እና ሁሉንም ነገር በአንድ ቦታ የምታገኝበት ቦታ አትሄድም እንዴ? የት? ኤግዚቢሽን ማዕከል የተዘጋጀው አዲስ ነገር በአዲስ ዓመት ባዛር። እውነትሽን ነው። በዛ ላይ ደግሞ በ100 ብር መግቢያ ትኬት ለ2.3 ሚሊዮን ብር መኪና ማሸነፍ ትችላለህ። መኪና? እሱ ይገርማል እንዴ! በየቀኑ እስከ 500 ሺህ ብር የሚሆን እቃ የምትገዛበት ኩፖን ማሸነፍ ትችላለህ። በዛ ላይ ደግሞ ለነጋዴዎች በ50% ቅድመ ክፍያ ብቻ መመዝገብ ይችላሉ። ከ500 ሺህ ሰዎች በላይ ጎብኚዎች ስላሉት እነሱ ምርታቸውን መሸጥ ይችላሉ። እንዲሁም ማንኛውም ድርጅቶች ስፖንሰር በማድረግ ምርትና አገልግሎታቸው ማስተዋወቅ ይችላል። እኔን ነው መመዝገቢያው። አድራሻቸው ቦሌ ማተሚያ ሜጋ ህንፃ 3ኛ ፎቅ ላይ ወይም ደግሞ በዚህ ስልክ ቁጥር ደውለህ መመዝገብ ትችላለህ። በዛ ላይ ደግሞ ባዛሩ ላይ በርጠሚውስ የሚያዘጋጀው ሰርፕራይዝ የሆነ ዝግጅት አለ። ቤቢ ወይ ና፣ ጓደኞች በር ላይ እየፈለጉ። የኔ ጓደኞች? አዎ፣ ና አታስቁማቸው። ማን ናቸው? የእውነት ከኛ የምታመልጥ መስሎ ነበር። ቆይ ምንድን ነው የምትፈልጉት? ገንዘቤን ነው። አንተ ማረባ ስጋህን ላሞራ ቆራርጬ ነው የምሰጥልህ እኮ። እሰጣችኋለሁ አልኩህ። ለምንድን ነው የምታስቆማቸው? አስገባቸው እንጂ። አይ አንገባም። ማሰር አንገባ። አስገባቸው። አራኔ ተጫወቱ እንጂ። እየተጫወትን ነው እየተጫወትን። እና እንደምታውቁት አባቱ ከሞተ በኋላ አባቱ ሞቷል እንዴ? አባቱ ማለት? አዎ። ብቻ ግን እግዚአብሔር አንዱን ሲወስድ አንዱን ይሰጣል። አባቱን ቢወስደውም ግን 1 ሚሊዮን ብር አውርሶት ነው። አዎ ደስ አይልም? ምንድን ነው ታውቁ አንደ ሰላ ሰላም እንዴት ናችሁ? ዛሬ እስኪ ቭሎግ እንሰራለን። አብራችሁኝ ዋሉ። እንግዲህ በጠዋት እንደተነሳው ቀኔ ፍክት እንዲል ፒናቴን ሻት እላለሁ። ዛሬ ሙለውሎ ታየኝ። በቃ ሁልጊዜ ጠዋት እንደተነሳው የመጀመሪያ ስራ ኪችን መግባት ነው። ያው ዛሬ ኪችን ስገባ ምግብ አልነበረም። ችግር የለውም። ማረቂያችንን ቀመስ አድርገን ብሩህ የሆነውን ቀናችንን እንጀምር። እንግዲህ እዚህ ጋር ስራ ረፍዶብኝ እየተሯሯጥኩኝ ነው የምታዩኝ። ቢሆንም እዚህ ጋር አምላካችንን አመስግነን ቀናችንን እንጀምራለን። እንግዲህ ዛሬ ቁርሳችንን ስላልበላን ቁርሳችን በቆሎ ባረቄን ማነው በቆሎ ነው። እንግዲህ በቆሎ በጣም ነው የምወደው። እዚህ ጋር እንግዲህ ይሄን የተረገመ ቅጥቅጥ እየጠበቅኩኝ ነው። እንግዲህ እኛ ሰፈር ትራንስፖርት በጣም ችግር ነው። ለማንኛውም ቢረፍድም ስራ ደርሰናል። ይሁት በእናታችሁ እዚህ ጋር ለካ ከስራ እንደተባረርኩ እዚህ ከደረስኩ በኋላ ትዝ አላለኝም። ለማንኛውም ገዳውን ስንል ነው የምንውለው። ያው እዚህ ጋር ምሳ እየበላን ነው። ዳቦ ባረቄ በጣም ወደው ምግብ ነው። ሞክሩት፣ በጣም ተወዱታላችሁ። ያው እንዳያችሁት ፈታ ብያለሁ። ቤት ልቀይር ነው። እዚህ ጋር ትንሽ ናፕ እያረኩኝ ነው። ይቅርታ እሱ ሰክሮ መናገር ስላልቻለ ነው። የቀኑ ውሎ ይሄን ይመስል ነበር። ዝበላታ ጨምላታ እና ይሄን ይመስል ነበር። ቻው። ሰላም ነው። እዚህ ቤት ጎረቤት ድምጽ ሰምቼ ነው። እንዴ ምን ተፈጥሮ ነው? ተሰበርኩ። በእናትህ እስኪ አንሳኝ። እና መንቀሳቀስ አችልማ። ቲቪ ወይኔ በእናትህ እንደው እንደዚህ ዝም ብሎ እንደቀላል በእናትህ እኔ አባት አይዞህ። ወይኔ ወንድሜ ስልኬታለ ብዙ ይቆያል እንዴ? አረ እየመጣ ነው አባዬ። ግን ይኸውልህ በጣም ነው የሚፈራ። ምንም ነገር እንዳትናገረው እሺ? ችግር የለውም። መጣ። አይ ግባ። አንቺ መኝታ ቤት ግቢ። ለምን? እኛ የምናወራው ነገር አለ። ግቢ። የሆነ ቦታ ግን ማውቀህ ይመስለኛል። ያው ቤተክርስቲያን ሁሌ ስለማስቀድስ እዛ ሊሆን ይችላል የሚያውቅ። ምን ሆነ ነው ያረፈድከው? ያው መንገድ ላይ የምረዳቸውን ሰዎች አግኝቼ እየመጸወትኩኝ ነበር። ኦኬ።
እስኪ ቀና በል አንተ አጅል ሰላም ነው ጋሼ ሞቸራ ምን አባለ ሰላም መጣ ቤቴ አንተ ሰፈር ያሸበርክ ወጣጤ ልጄን ፈልገህ መጣ አዎ ጋሼ በባለፈው 8 ሴቶች አስረግዘህ ክዳ ያልነበረ እንዴ አዎ ጋሼ እና ልጄ 9ኛ ናት አዎ ደስ ይላል ልጄን ታውቃለች አይ አታውቅም ጋሼ እንዳይነግሯት እሺ ችግር የለውም አልናገርም ተጣጣለህ አዎ የታል እንካ እንደ እርሶ ግን ምርጥ አማች የለም እውነት አዎ በደንብ ጠጣ እና ይሄ ነው ባልሽ ዛሬ ላንተ በጣም ትልቅ ቀን ነው 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው ጀግና መጣች እዚሁ ጠብቀኝ ሰላም ነው ያርስተልኝ ምንድነው ቤብ እኔ እኮ ነኝ ማነው ኬቲ ነኝ የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም ነኝ እኮ የኔ አካል ገርጅፌ ነው ታው እንጂ ማዘር እንደዚህ አይደል ስማማ ዛሬ ምን ነው ብቻ ምን ማለት ነው ብቻችንን አንድ የተቀጣጠረው አይ እኔማ ከልጆቼ ጋር ነው የመጣሁት ቆይ ይሄ ነገር የቤተሰብ ተውውቅ ነው ወይስ ገታ ነው ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ ከዚህ በኋላ ይሄ አዲሱ ቤታችሁ ነው እማዬ የጦር ሰዓት የደረሰ እሺ እኔ ልጅ ና መጣሁ ልጄ ና አንተም ጥባ መጣውማ ምን አረግቼ ነው ልጄ መጣው